የትኛው ነው በጣም የምታከብረው አልኩት። አይምሮዬን አለ። አይምሮ፣ ህሊና፣ መንፈስ፣ ራስ፣ ስነልቦና፣ ኩላሊት፣ ጉበት፣ እጅ፣ እግር እነዚህ ሁሉ ዋጋ የላቸውም። ቂጥ ይበልጣል። ምን ይበልጣል? እውነት እኮ ነው። ምን ላይ ነው ቁጭ ያልከው? ቂጥ ላይ። እኔ አሁን እንደዚህ ስጫወት በጣም ለስራ ብቻ ነው። ቤቴ ሩቅ ነው፣ አገር ቂጥ ነው። ምን ቂጥ አለው አገር ትለኛለህ እንዴ? ይባላል ላይ በተለምዶ አገር ቂጥ ነው ይባላል እኮ። ቂጥን ጠራው። እንደዚህ እንጥራዋ በቃ ግልጽ ነው። ይሄ አሁን ብለቀው እንደዚህ አይሰበርም። ለምን በቂጡ ነው ቀጥታ የሚሄደው። ቂጥ አለው አሁን ይሄ የለውም። እኔ ነኝ ቂጥ አለ። እሱ ላይ ነው ቁጭ ያልኩት። መርፌ ቢወጋ እሱ ነው። ካልሾ ቢነረት እሱ ነው። 4 ሰዓት አትቀመጥም። ምንህ ላይ ነው? ባጋጭህ ነው? ባክቴምህ ነው? በግንባርህ ነው? አይደለም። ስለዚህ እንዳውም መሪያችን ነው። ጭራሽ ይህን ታውቃለህ? መሪ ነው። መሀይት ምንድን ናት? እሺ በአንተ ሳይኮሎጂ ልምጣል ወይም ስነ ልቦና። ፖሊስ ሲያባርር ምንን ነው የሚይዝ? ከኋላ እንደዚህ ወገብህ፣ እዚህ ቀበቶ ይስር ቀበቶን። ለምን ፍሬንህን ነው የያዘው? ወዴት ትሄዳለህ? የት ትሄዳለህ? በቦክስ ቂጥን መትቼን ምደፋ የሚል ሰው አላጋጠመ? የትም አትሄድም። ቂጥን ተመትተህ ብነክሰውማ ይሞታል። አዎ በእኔ ጊዜ ልምጣልህ። የነብርን ጅራት አይዙም፣ ከያዙ አይለቁም አይባልም? ለምንድን ነው ጅራቱን? መሪውን ነው ያዝከው። ምን እንደያዘው አቅም ያለው እድል ማምለጥ ቡካን ነው። ያኔ ምንም ጉልበት ጭራው ላይ ነው። ስለዚህ ጭራ ማሰቢያ ነው። የኛ የተቆረጠችው ነች የምታስበው። አሁን ድመቶችን ነብርማን ብታይ እንዲህ በሷ ነው የሚያስቡት። ቂጥ እንዳውም እኔ እንትን አድርጌላታለሁ መወድስ ከጉልበት በላይ ከእምብርት በታች ከሰውነት በስተኋላ እንደ ባዕድ አካል እንደ ባይተዋር እንደተገፋ እንደተከፋ እንዳኮረፈ እንዳኮፈኮፈ ጉብ ጉብ ጥቂት ጥቂት ጣለች ቂጥ ተባለ። ማሰቢያ